ሪፍረሳችን ኢየሱስ ከሆነ መቼም በጽድቅ ልትመኩ አትችሉም። ትዕቢተኞችን እግዚአብሔር ይቃወማል፣ ለትሑታን ጸጋ ይሰጣል የተባለው ምስጢር ኃጢአተኛ መሆኑንና በእግዚአብሔር ምሕረትና ጸጋ እንደሚኖር ትቶ መቁጠር ጀመረ። ብዙ ጊዜ እግዚአብሔር ማን እንደነበርን ስንረሳ አሁን ባለንበት መመካት ስንጀምር ነገሮች ይምታታሉ። ራሱን ከፍ የሚያደርግ ይዋረዳል፣ ወራዳለው ማለት ነው። ሰውን እኮ ትንቃ ከፍ ስትል በሀብት ሌላውን ትንቃለ። ይሄ የወደቀ ዓለም ዲኤንኤያችን ውስጥ ነው አለ። የንጉሱ ወይም የእግዚአብሔርን ማለት ትችላላችሁ የልቡ የደስታን ምክንያት ወቅ በሚል ነው። ክፍሉን ምዕራፍ 18 ቁጥር 9 ላይ ከቆምንበት አነባዋለሁ። በጌታችን በኢየሱስ ስም አነባለሁ። ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎችን ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው እንዲህ ሲል፣ 2 ሰዎች ሊጸልዩ ወደ መቅደስ ወጡ። አንዱ ፈሪሳዊ፣ ሁለተኛውም ቀራጭ። ፈሪሳውም ቆሞ በልቡ እንዲህ ሲጸልይ፣ እግዚአብሔር ሆይ እንደ ሌላ ሰው ሁሉ ቀማኛ፣ አመፀኞች፣ አመንዝሮች ወይም እንደዚህ ቀራጭ ስላልሆንኩ አመሰግንሃለሁ። በየሳምንቱ 2 ጊዜ እጦማለሁ፣ ከማገኘውም ሁሉ አስራት አወጣለሁ አለ። ቀራጩ ግን በሩቅ ቆሞ ዓይኖቹን ወደ ሰማይ ሊያነሳ እንኳ አልወደደም። ነገር ግን አምላኬ ሆይ እኔ ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር። እላችኋለሁ ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱን ግን የሚያዋርድ ከፍ ይላል። በሁለተኛ ሳሙኤል 4:9 ላይ ሌላ ሬካብና በአና የተባሉ ወንድማማቾች አሉ። ምን እናርግ? ዳዊትን እንዴት እናስደስተው አሉ። ሳኦል ሞቷል። ኢያቡስቴ የተባለ የሳኦል ልጅ ደግሞ ምንጣፉ ላይ ተኝቷል። የዳዊት ጠላት የሳኦልን ልጅ ገድለን ብንሰጠው ደስ ይለዋል። የሚገርማችሁ ቀኑን ሙሉ አድፍጠው በረኛይቱ እንቅልፍ ሲይዛት ወደ ቤት ገብተው የሳኦል ልጅ ኢያቡስቴ አንገቱን ቆረጡት። እንዲያውም የክፍሉ ጸሐፊ ሌሊቱን ሙሉ ሲገሰግሱ ሄደው ለዳዊት የጠላት ልጅ አንገት እንካሉት። ለምን ሌሊቱን ሙሉ ሄዱ? በብርድና በቁር ዳዊትን ደስ ለማሰኘት እኮ። ጠላቴን የገደላችሁ እግዚአብሔር ይባርካችሁ ይለናል ብለው ነው። ግን ልቡን አያውቁትም። ይገርማችኋል። ሊያገለግሉት ይፈልጋሉ እንጂ የንጉሱን ልብ አያውቁት። እንዴ ይሄ ማራስ ነው። የጠላቴ የሳኦል ራስ ነዋ። የዘላለም አምላክ በምንጣፉ ላይ የተኛውን ንጹህ ሰው ገደላችሁ። ና ጀነራል ረሽና ገደልልኝ። ዳዊትም ቁጣው ነደደ ይላል። እልል ይላል ብለው እኮ ነው የጠበቁት። አያውቁት። ይገርማችኋል። እውቀት አለማወቅ፣ እውቀት ማጣት። እግዚአብሔር ምን ይወዳል ብለን ባቦ ሰጡኝ ምን ቀመመው አይደለም። ይኸውልህ እንደ ማኪያቶ በከንቱ እንዳደክም ምንድነው ደስ የሚለው ብሎ መሰለል እኮ ጥሩ ነው በእውነት። ፈሪሳዊው በጣም የሚያስገርም መልካም ነገር አለው። እኔም ማላደርገው እንኳን እናንተ ሁላችንም በእውነት እንኳን እናንተ ማለቴ በእግዚአብሔር መቅደስ ውስጥ ውዬ ማድረው ማለት ነው። ጊዜ ያለኝ እንኳን ማላደርገው አስራት ይከፍላል አይደለም የሚለው ማን ያስተካክልልኛል? ከማገኘው እስኪ ሁሉ በል ሁሉ አስራት መክፈል ሌላ ነው። ከምታገኘው ሁሉ ግን አስራት የሚከፍል እኔ ከ1,000 ከተገኘ ድንቅ ነው። ከሚያገኘው ሁሉ ማን ያደርጋል እንደዚህ? እኔም አላደርገውም ነው። 10 ብር ብትሰጡት 1 ብር ይለየዋል። እና ከአዝሙድ ከእንሰላል አስራት ማውጣት ፈሪሳውያን ይችሉበታል። አዝሙድ እኮ ማለት ሴቶች እንጀራ ሲጋግሩ የሚያስሱበት ሊሆን ይችላል። በመነጽር እኮ ነው የሚታየው አዝሙድ 1 2 3 10 አንዷን ለጌታ እንደዛ እኮ ነው የሚሉት። ከመጠን በላይ ነው የሚጠነቀቁት። ኢየሱስ መልካም ነው ብሏቸዋል። ከሚያገኘው ሁሉ አስራት ይከፍላል። ጨምሩበት። የዚህ ሰው ድንቅ ነገር በሳምንት 2 ይጾማል። ማን ወንድ ነው የሚጾመው በሳምንት 2? ገርማችሁ ድንቅ እኮ ነው። ምን አይነት መሰልጠን ነው ላሉ። ከዛስ ሁሌ በበዓላትና በሰንበት በመባቻ ከቤተ መቅደስ አይጠፋም። ይሄ እኮ ድንቅ ነው በእውነት። እንዲያውም በቤተ ክህነቱ ዘንድ ያለ ነቀፋ ነው። ማንም ይሄን ፈሪሳዊ ሊነቅፈው አይችልም። በሳምንቱ ላይ ይጸልያል፣ አስራት ሁሉ ይከፍላል፣ በቤተ ክርስቲያን አለ። ይሄ ብቻ እንዳትሉ በማህበረሰቡ የተደነቀበት ነገር አለ። አመነዝርም፣ እማኛ አይደለም፣ አመፀኛ አይደለም፣ ቀራጭ አይደለም። ድንቅ እኮ ነው። ይሄን በልቡ እኮ ወደ ሰማይ አምላክ የሚጸልየው አላመነዝርም ሲል የሚያደርገውን ነው። ቀራጭ አይደለም። ምንድነው ይሄ? ቫትና ታክስ ግብር አላጭበረብርም እኮ ነው በአሁኑ ቋንቋ። ድንቅ እኮ ነው። ስንት እኮ ጥቁር ገበያ ላይ
ስለዚህ በቤተ መቅደስ A+፣ በማህበረሰቡ A+፣ በሰው ፊት ይሄ እኮ ከማተርታ ነው ትሉ ይሄ ቀራጭ ከነ አብርሃም ያለ ነቀፋ ነበር። ዘካርያስ እና ኤልሳቤጥ፣ ሳሙኤል እና ዳንኤል ሰው የሚነቅፍባቸው የሌለ ማለት ነው። ያለ ነቀፋ ያለ ኃጢአት ነበሩ ሳይሆን በጉል እጅ የምትጠቅስበት ሰው አይደለም። ይሄ ፈሪሳዊ በጣም ድንቅ ግን እግዚአብሔር አብልጦ የሚወደውን ሜስ አደረገው፣ አጣው። ዋናውን ነገር አጣው። አስራት ጥሩ ነው። ከአስራት በላይ የሚወደው አለ። እሺ ሳታመነዝር መኖር ጥሩ ነው፣ በጣም ጥሩ ነው። ከዛ በላይ የሚወደው አለ። ይገርማችኋል። የንጉሱ ልብ ምን ደስ እንደሚያሰኘው ተሸወደ። እሱ የመሰለው ሕግን ስትፈጽሙ ስንት ሕግ፣ ዕቃ ማጠብ፣ ድንጋይ ማጠብ፣ እጅ ማጠብ የሚባል ጨምረውበታል። በጣም እግዚአብሔርን ደስ ለማሰኘት የማይፈነቅሉ ድንጋይ የለም። ዋናውን የጌታን ደስታ ግን ሳቱት። አሁን እውነቱ ትሸትሉኛላችሁ። ጻድቃን እንደሆኑ በራሳቸው ለሚታመኑ ሌሎችን ሁሉ ለሚንቁ ይህን ምሳሌ ነገራቸው። እውነት ውሸት አየህ፣ ሌሎችን ለሚንቁ አይደለም የሚለው። ሁላችን ውስጥ እቺ ክትባት አለች፣ መናቅ። ሌሎችን በጣም ለሚንቁ ነው ይሄ ትምህርት። ሰው ጤፉ ማለት ነው። እንደዛ ዳኛ በጣም ለሚንቁ ሰውን እኮ ትንቃ። ከፍ ስትል በሀብት ሌላውን ትንቃለ። ይሄ የወደቀ ዓለም ዲኤንኤያችን ውስጥ ነው አለ። ትንሽ ነገር በእውቀትም በሀብትም ከፍ ስትል በቃ አለ፣ እዚህ ውስጥ የተደበቀ አለ። ስጋ ውስጥ ትንቀዋለህ። አይተህ እንዳላየ ታልፈዋለህ። ስልክ ሲደውል የኔ ቢጤ ከሆነ ትዘጋለህ። አለ እንዲህ አለ። ምንም አይጠፋም። እንዲህ ውርውር የሚል ሁሉ በጣም ለሚንቁት ነው የተጻፈው። በጣም ለሚንቁ እነዚህ ሰዎች ላይ ይሄ ትንቢት የመጣው ማለት ነው። እግዚአብሔር በጣም የሚወደው ምን እንደሆነ አያውቅም። የበለጠ እግዚአብሔር የሚወደው ምንድን ነው? ኃጢአተኛ መሆንህን ማመን። ተመልከቱ። ይህን የምታዩት በዛኛው በቀራጩ ነው። ገና ከሩቅ ሆኖ ከነዚህ ሁሉ አንዱም የለበት። አመንዝራ ነው፣ ቀራጭ ነው፣ ሌባም ታች ነው። ግን አንድ ነገር የእግዚአብሔር ልብ ያውቃል። እኔ ኃጢአተኛውን ፊቱን እንኳ ወደ ሰማይ ሊያቀና አልወደደም። ራሱን እየወቀሰ ደረቱን እየመታ ራሱን እየኮነነ ማለት ነው። እኔ ኃጢአተኛውን ማረኝ ይላል። አየ በእግዚአብሔር ዘንድ እጅግ ክብርና ዋጋ ያለው ባደረካቸው መልካም ስራዎች በጽድቅ ከመመካት ይልቅ ኃጢአተኛ መሆንህን ማወቅ እጅግ እግዚአብሔርን ደስ የሚያሰኝ መሆኑን ልነግራችሁ ፈልጋለሁ። በእውነት ሰውየው ይሄ ምስጢር ተሰወረበት። ትህትናን አጣ። መቁጠር ጀመረ በመቅደስ። ጌታ ሆይ አመሰግንሃለሁ። ምንድነው የምስጋና ምክንያት? እኔ እኔ ጾማለሁ፣ እኔ አልሰርቅም፣ እኔ አላመነዝርም፣ እኔ አስራት ሁሉ ሰጣለሁ፣ እኔ ብሎ ቁጭ አለ። ትክክል እኮ ነው። ተጸየፈው እግዚአብሔር። ራሱን ከፍ ከፍ የሚያደርግ ይዋረዳል፣ ወራዳለው ማለት ነው። መዓዛው በሰማይ ሊያጥነው አልቻለም። እግዚአብሔር ጸሎቱ የሚያደርገው ትክክል ሆኖ አንድ ዋና ነገር ቀረ። ትህትናን ጣለ። ሰዎች እጅግ ይንቃል። አያችሁ፣ ያ እግዚአብሔር በቸርነቱ የሰጠው ማንነት ለመመጻደቅ ያደረገው። ትዕቢተኞችን እግዚአብሔር ይቃወማል፣ ለትሑታን ጸጋ ይሰጣል የተባለው ምስጢር ኃጢአተኛ መሆኑንና በእግዚአብሔር ምሕረትና ጸጋ እንደሚኖር ትቶ መቁጠር ጀመረ። ልክ ነው። ያ ሰው ሰነድ ሲደልዝ አይቶታል። አያችሁ፣ ሚዛን ሲያታልል አይቷል። አጭበርባሪ እኮ ነው ያኛው። እኔ እንደዚህ አይደለሁም ማለት ትክክል ነው። እንደዛ አይደለም ግን ልትመካበት እኮ አይገባም ነበር። ተሸወደ። ከሁለቱ ይልቅ ሚዛን ላይ ሲቀመጥ ታውቃላችሁ ማን እንደጸደቀ። የቆመበት ቦታ ቤተ መቅደስ ነው፣ ለሌሎች የሚማለድበት ነው። ትምክተኛ ብቻ ሳይሆን ሰውየው ራስ ተኮር ነው። እኔ ነው የሚለው እሱ ብሏል። የሚጸልየው የሚያስበው የሚያደርገው በራሱ ዛቢያ ነው የሚሽከረከረው። ይገርማችኋል። ያመሰገነው ራሱን፣ የጸልየው ለራሱ፣ ስለ ሌሎች ሲማልድ ይፍናተው ሞገስ ቢሆንለት ጌታ ሆይ ይህንን ባሪያ እርዳው፣ በደከመ ቢማልድለት፣ ለሳተው እንዲመለስ ቢጸልይለት፣ አቤት ሞገሱ በጨመረ። ራሱን ከራሱ ሲያስተያይ በጣም የሚወቀስ ሆኖ አልተገኘም። ህሊናው አልፈረደበትም። ራሱን ከሰዎች ጋር ማስተያይ ሲጀምር በልጦ ተገኘ። እሱንም እኮ የሚበልጡት አለ፣ ግን ካነሱት ጋር ሲያስተያይ ከፍ ብሏል። በእውነትም ከፍ ብሏል። ራሱን ከኢየሱስ ጋር ቢያስተያይ፣ ከቃሉ ጋር ቢያስተያይ እችን ቃል አያወጣም ነበር። በእውነት ሁሌ ሪፍረሳችን ኢየሱስ ከሆነ መቼም በጽድቅ ልትመኩ አትችሉም። እና ወደ ተራራው ስትቀርብ እኮ ነው ማነስን የምታወቀው። ስትርቅ እኩል ይሆንክ ነው የሚመስልህ። እንዲያው ከሩቅ ካየኸው ሰውየው ከራሱ ጋር ራሱን ያስተያያል እንጂ ከአምላኩ ጋር ከእግዚአብሔር ቃል ጋር ራሱን ማስተያየት አይችልም።
2 ምንጩን ረሳ። በእውነት ምን እንደነበር የዚህ ሁሉ የጸጋ ምንጭ ገንዘብ የሰጠው እኮ እግዚአብሔር ስለሰጠው ነው። በእውነት የጾመውስ እግዚአብሔር ስለረዳው ነው። በቤተ መቅደስ የተገኘው ጤና ስለሰጠው እኮ ነው። የሚያደርገው ሁሉ ምንጭ እግዚአብሔር እንጂ ሰውየው እኮ አይደለም። ምንጩን ረሳ ማለት ነው። ስለዚህ ነው ሐዋርያው ጳውሎስ አይመካም። እኔ አሳዳጅ ነበርኩ፣ ሰው አንገላች፣ ብዙዎችን ገድያለሁ። ጳውሎስ የባክግራውንዱን ምንጭ ስለሚያውቅ ነው። አንዳንዴ እንረሳለን። በእውነት ብዙ ጊዜ እግዚአብሔር ማን እንደነበርን ስንረሳ አሁን ባለንበት መመካት ስንጀምር ነገሮች ይምታታሉ። ስለዚህ ይላችኋል ኢየሱስ በጣም ትሁት ነው። በእውነት ባለፈው ስናጠና ሰማይ ምድርን የፈጠረ እኮ አምላክ ነው እንደምታውቁ። ግን መጥምቁ ዮሐንስ የኃጢአት ንስሐ ጥምቀት ሲያጠምቅ ከማንም ሰው ተርታ ይዞ ከተሰለፉትም ኋላ ቆሞ ከዮሐንስ ለመጠመቅ ተንበረከከ። ይሄ እኮ የሚያስገርም ነው። ዳንኤል ጠቅላይ ሚኒስትር ሲያደርገው ለመነ ሚሳቅ ይሳቅ አብደናጎም ስልጣን ላይ እንዲመጡ። የዳንኤል ከፍታ ሌሎችን የሚያሳፍር አልሆነም። ይዟቸው ነው የወጣው። ታውቃላችሁ እኔ ጾሜ በጽድቅ ኖሬ ከፍታውን ረገጥኩ፣ አንተ ደካማ የሚያሰኝ አይደለም። በአፉ አንተ አመንዝራ ባይለውም በአይኑ እኮ ይገለምጠዋል። እንደሱ ስላልሆንኩ አነጋገሩ፣ አለባበሱ፣ ድርጊቱ ሁሉ ያንን ኃጢአተኛ ቀራጭ አፈርድም የሚከት ነው። ለአንተ በአመት አንዴ ያልጸለይክም እኔ በሳምንት 2 ነው ሲለው ዘረረው ማለት ነው። በቃ እኔማ ተስፋ የለኝም ነው የሚለው። አንተ ከአስራት በአመት ውስጥ በትክክል ሰጥተህ ታውቃለህ? ለእኔ ግን አካውንቴን ላሳይ የሰጠሁትን ደረሰኝን ካል ይለው ይችላል። ድባቅ እኮ ነው የሚከተው። ከሁለቱ ማን ጸድቆ ወጣ? ቀራጩ ነው ይላል ጌታ። ራሱን ከፍ የሚያደርግ ሁሉ ይዋረዳል። ይሄ ቀራጩ የእግዚአብሔር ልብ አለው ማለት ትችላላችሁ። በእውነት ልብ እግዚአብሔር ነው። የእግዚአብሔርን የልብ ሐሳብ አውቋል ቀራጩ። በእግዚአብሔር ፊት ተቀባይነት ለማግኘት የእግዚአብሔርን የልቡን ሐሳብ አውቆታል። ምንድነው የእግዚአብሔር ሐሳብ? ኃጢአተኛ መሆኑን ዕውቅና ሰጠ። በሰውና በአንተ ሚዛን ኃጢአተኛ ነኝ 4 ነጥብ። ልክ በጌታ መስቀል የተሰቀለው እኮ ያ ነው። አንተ በእንዲህ ያለ ፍርድ ሆነ አምላክን ትሳደባለህ? እኔና አንተ ስላደረግነው ነው። ትክክል ነው እኮ ማለቱ ነው። ከኔ ጋር በገነት ትሆናለህ እኮ ያለው ሰብኮ ቤተክርስቲያን ተክሎ አይደለም። ምንም አጋንንት ሲያወጣም አታየው። አንድ ብጽዕና ተገኘበት። እኔ ኃጢአተኛ ነኝ። ግን በዚህ አላበቃም። አቤቱ ማረኝ። ኃጢአተኛ መሆኑን ብቻ አይደለም እግዚአብሔር መሐሪ መሆኑንና ምሕረት መለመን እንዳለበት አውቋል። 2 ምሰሶ ያዝ ማለት ነው። አለቀ። ኃጢአተኛ መሆኑን አውቀ ምሕረት ከለመንክ ሰማይን አሸነፍክ፣ እግዚአብሔርንም ታሸንፈዋለህ። በዚህ ከመጣህበት ይሸነፋል እግዚአብሔር። ማንም ሰው በኃጢአቱ እንዳልጠፋ ታውቃላችሁ። አዳም ወዴት ነህ? ቅጠል ውስጥ እኮ እንደተደበቀ ያውቃል። ቅጠል ለብሶ ንስሐ እንዲገባ እኮ ነው ድል ይሰጠው። ራቁቴን ሆንኩ፣ ፈራው፣ ተደበቅኩ። ማነገረህ? ራቁትን ነው አትብላ ያልኩህ በላህ እንዴ? ቅርጥፍ አድርጎ እንደበላ ያውቃል እኮ። ብቻዬን፣ ይሄ ትንቢት ለሷ ነው ወይስ ለሱ ነው እንዳትል ብቻዬን ነበር የነገርከኝ። በላው፣ ይቅር በለኝ ነው መልሱ። እሷ ነች አለ። አለቀ። ኃጢአተኛ መሆኑን ስላላመነና ምሕረት ስላልጠየቀ ሰማይ ተቆጣበት። ውጣ ነው ከገነት። እሺ አንቺ ሴት ያረግሽው ምንድነው? እባብ እኮ እንዳሳታት ያውቃል። ለንስሐ እኮ ድል ሲሰጣት ነው። አይ እባብ አሳተኝ። እባብ ታመካኛለሽ? በምጡ ልጅ ባልሽ ገዥ ውጭ ልኝ ከዚህ አለት። ነደደ ቁጣው። አየ ይቅርታ መጠየቅ። አይ ወንድምህ ወዴት ነው? ፈጥፍጦ እኮ እንደገደለው ያውቃል። የጠየቀው እኮ ንስሐ እንዲገባ ነው። ይኸው ፊት ተጠቅሯል፣ ክፉ አድብቶብሃል፣ ተጠንቀቅ ብሎታል። ያንንም ጥሶ ነው የገደለው። ይኸው ነግረኸኝ ነበር ጌታ ሆይ፣ አንቺ ፈጥፍጬ ገደልኩት ማረኝ ነው እኮ መልሱ። የወንድሜ ጠባቂ ነኝ። አረ የወንድሜ ጠባቂ። አዳምን ምድር ትረገም ነበር ያልኩት፣ አንተ ግን ርጉም ሁን ውጣልኛል። ቃየልም ከእግዚአብሔር ፊት ወጣ። ምን ማለት ነው? እግዚአብሔር ቢሮና የቤት ቁጥር የለውም እኮ ህልውናውን ነሳው ማለት ነው። ይኸው ቃየል እንደኛ የቤት ችግር የለበትም፣ ምድሩ ሁሉ የሱ ነው። ግን ያለ እግዚአብሔር ሄኖህ መንከራተት ማለት ነው። ለምን? በኃጢአቱ አይደለም፣ ንስሐ ስላልገባ። ኃጢአተኛ መሆኑን አምኖ ንስሐ ቢገባ አለታሪ። አየህ ልበ እግዚአብሔር ዳዊት የተባለው እኮ ጾሞ ጸልዮ አይደለም። ጳውሎስ ሮሜ ላይ ኃጢአቱ ይቅር የተባለለት ብፁዕ ነው የሚለው ሕግን ስለፈጸመ አይደለም። ነገር ግን እንደ ዳዊት ማን ነው የእግዚአብሔርን ዋና አጀንዳ የሚያቀለ? ካህኑን ዋሽቶ 85 ካህናት አስገድሏል። ሴጣን አነሳስቶት ስንቱን አስጨፍጭፏል ዳዊት። እነ ቤርሳቤን ያገባው እኮ ኖሪዮንን ዘርሮ ነው የምታውቁት። ግን አንድ በጣም አስገራሚ እግዚአብሔርን የሚያሸንፍበትን ምስጢር ያውቃል።
ኃጢአት ሰርተሃል ስትሉት አለቀ። ምክንያት አያደርግም። ማረኝ አቤቱ ምሕረቱ ለዘላለም ነው። ምሬሃለሁ፣ ወዲያው ነው ምሬሃለሁ ይለዋል ጌታ። አለቀ። ዋና ገዢው የልቤን ሐሳብ ያውቃል። ከሱ ከወገቡ ነገስታት ይወጣሉ። እንዲያውም እኔ የዳዊት ስርና ግንድ ነኝ ብዬ ስሙን እጠራዋለሁ። ከዳዊት ቤት መብራት አይጠፋም የተባለለት ሰው እኮ ነው። ታሪኩን ስታዩት ግን በጣም በኃጢአት ውስጥ የወደቀ ነው። ትዝ ይላችኋል በመጽሐፍ ቅዱስ ማነው ዓይንን ያበራው? ኢየሱስ ነው አላቸው። ኃጢአተኛ እሱ እንደሆነ እናውቃለን፣ ለእግዚአብሔር ክብር ስጣሉት። ኃጢአተኛ ሆኖ ከመወለዱ ዕውር የሆነውን የፈወሰ ሰው እኔ ሰምቼ አላውቅም፣ እገረማለሁ አላቸው። በኃጢአት ተጸንሰህ የተወለድክ እኛን ታስተምራለህ? ውጣ አሉት። በመቅደስ አግኝቶ የተናገረው ትዝ ይላችኋል። አይ ፈሪሳውያን ምን ይሻላቸዋል? ኃጢአተኛ መሆናቸውን ቢያውቁ እኮ ጽድቅ በሆነ ነበር። እናውቃለን ስለሚሉ ኃጢአታቸው ለዘላለም አብሯቸው ይኖራል። አለቀ። ትቷቸው ሄደ ይላል። ስለዚህ ፈሪሳውያን የጠፉት ስለ ኃጢአታቸው አይደለም፣ ኃጢአተኛ መሆናቸውን ባለማወቃቸው ነው። ከዛስ ምሕረት መጠየቅ ስለማይችሉ